እንደከሰርኩ ነገ አተርፋለሁ ብሎ ነው የሚያስብ። አንዳንድ ልፍስፍስ ሰዎች ግን በተፈጥሮ ደካማ ሰዎች እዚህ ላይ ከከሰሩ በቃ ህይወት እዚያ ላይ ያበቃ ነው የሚመስላቸው። አንቺ ጠንካራ ሴት ነሽ። አንቺ የአዳም ዘር እኮ ነሽ። ዘርሽ እኮ ከኢትዮጵያ ነው የሚሳበው። በየትኛውም የእምነት መጽሐፍ ጠይቂ፣ አዳም ነው የመጀመሪያው። አዳም በነገራችን ላይ 22ኛ ፍጡር ነው። በቃ እግዚአብሔር ከፈጠራቸው ፍጡሮች አዳም 22ኛው ፍጡር ነው። አዳም ኃጢአትን ሰራ። ኃጢአትን በሰራ ሰዓት ወደ ሲኦል ነው የወረደው። ወደ ሲኦል ከወረደ በኋላም የእግዚአብሔር መልአክ ሄዶ ምንድነው ያለው? አዳም አዳም ከልጅ ልጅ ተወልጄ አድንሃለሁ ነው ያለው። የልጅ ልጁ ኢያቄምና ሐና ናቸው። የአዳም የልጅ ልጆች ኢያቄምና ሐና ናቸው። ያ ሌላ ጊዜ ልንነጋገርበት ወይም ልንከራከርበት እንችላለን። መሰረቷ ኢትዮጵያ ናት። ክርስቶስ ተወለደ። ከልጅ ልጅ ተወልጄ አድንሃለሁ አይደል ያለው? ክርስቶስ ተወለደ። ከተወለደ በኋላም 33 ዓመት ከ5 ወር በዚች ምድር ቆየ። ስቃይ መከራን እየተቀበለ እንደኔ እንዳንቺ እየተተፋበት እየተሰደበ ስጋን ለብሶ በዚች ምድር ኖረ። ከኖረም በኋላ የእግዚአብሔር መልአክ ወረደና ምንድነው ያለው? አቤት አቤት ረበሽኩ። ሌላ ድምጽ እየሰማሁ አዲስ ሰው ሲገባ ነው። አዲስ ሰው ሲገባ ነው። ይቅርታ። እሺ እናትዬ። ከዛ መጨረሻ ምንድነው የሆነው? ከልጅ ልጅ ተወልጄ አድንሃለሁ ብሎት የለ እግዚአብሔር መልአክ አዳምን ቀጥታውኑ ከኢያቄምና ከሐና የተገኘችው እመቤታችን ቅድስት ድንግል ማርያም ክርስቶስን ወለደች። ክርስቶስ በዚህ ምድር 33 ዓመት ከ5 ወር ነው የኖረው። ያንንም በስደት በግብጽ ምድረ በዳ ቆየ። ቀጥታውኑ የእግዚአብሔር መልአክ አሁንም ወረደና አዳም አዳም ተመልሳተ አዳም ማነው እንትና ዮሴፍ የማርያምን እጮኛ ማለት ነው። ዮሴፍ እጮኛህን ይዘህ ወደ እስራኤል ተመለስ ሲለው እጮኛውንና ሕፃኑን ይዘህ ወደ እስራኤል ተመለስ ነው ያለው የእግዚአብሔር መልአክ። እንደ እስራኤል ዘስጋ ሙሴ ባህረ ኤርትራን ከፍሎ ባንዲት ብትር ከፍሎ እንዳሻገረው ክርስቶስ ያ ከሶስቱ አካል አንዱ የሆነው ክርስቶስ በባህር ላይ መራመድ የሚችለው ክርስቶስ ያ አቅም አልኖረው ብሎ አይደለም። ሚስጥር ስላለ ወዴት ነው የመጣው? ወደ እስራኤል አይደለም ሄደው። ዮሴፍና እናቱ ማርያምን ይዞ ወደ ኢትዮጵያ ነው የመጣው። አየሽ፣ አንቺና እኔ ቅድስት ምድር ላይ ነው የተወለድነው። በፈለጋችሁት ኑና ተከራከሩኝ። በቃ ስለዚህ እዚች ቅድስት ምድር ላይ ደግሞ አጋንንት ፈተናችንን ያበዛዋል። ይሄው እያበዛው ነው። ኢትዮጵያውያንን ደማችንን እያፈሰሰ ነው። ይሄ ሁሉ ለታሪክ መመዝገብ አለበት። በዚህን ጊዜ እንደዚህ መጥቶ እንደዚህ አድርጎ በብሔር እንደዚህ ከፋፍሎ ኢትዮጵያን ቁም ስቅሏን ሲያሳያት ቆይቶ ኢትዮጵያውያንን ሲገድል በተለይ አማራ የሚባለውን ነገድ ሊያጠፋ ተነስቶ የነበረ አብዮት አህመድ የሚባል ደም አፍሳሽ ግለሰብ መጥቶ ነበር ተብሎ መከተብ አለበት። ስለዚህ መጨረሻ ምንድነው የሆነው? መጣ ለማርያም ርስት ስጠኝ ስትለው ማርያም ቅድስት ሀገር ኢትዮጵያን ሰጠውሽ ነው ያላት። ይሄንን ቅዱሳን መጻሕፍትን አገላብጦ ማንበብና የታሪክ አዋቂ አባቶቻችንን የሃይማኖት መሪ አባቶቻችንን ጠይቆ መክተብ ይቻላል፣ መጻፍ ይቻላል። ጥሩ ታሪክ ነው ያለን እኛ ኢትዮጵያውያን። እኛ ኢትዮጵያውያን ከሌሎች የሚለየን ብዙ ነገር አለ። የፊደላችን ብቻ አይደለም፣ የአብሮነታችን ሚስጥር ራሱ ነብዩ መሐመድን መውሰድ ይቻላል እህቴ። ነብዩ መሐመድ የእሳቸውን ተከታይ ሊያጠፉ የመጡ ተቀናቃኞቻቸው እንኳን ሲነሱባቸው ተከታዮቻቸውን ምንድነው ያሉ? ሂዱ ወደ ሀበሻ ምድር። አየሽ እኔና አንቺ የተወለድንባት እቺ ቅድስት ሀገር ኢትዮጵያ ማለት ምን አይነት ክብር ያላት ሀገር እንደሆነች በዚህ ልትረጅ ይገባል። አንቺ ልትጽፊ ይገባሻል። እድለኛ ልጅ ነሽ፣ እድለኛ እህቴ ነሽ። እንዳትጽፊ አባታችን አማራ እያሉ እንትን ይበሉ። ምክንያቱም እዛ መጽሐፍ ውስጥ የሚገባ እሷ ማስተካከል የፈለገችው ነገር ስላለ ነው የጠየቀችውትና አማራ እያሉ ይንገሯት።
መልካም እና አማራ ጊዜውን እንዳልፈጅ ጋሽ ግን እሺ ጊዜውን እንዳልፈጅቦት ብዬ ነው። ምንም ችግር የለውም እናትዬ። ምን ሽማግሌ ምን ጊዜ ያለው ብለሽ ነው? ዝም ብሎ ማውራት ነው በቃ። እና ይሄንን የመሰለ ድንቅ ታሪክ ያለን ህዝቦች ነን እኛ አማራዎች። ፊደላችን ከዓለም ለየት የሚያደርገን የበዓል አከባበራችን መስቀሉ፣ የመስቀል በዓላችን፣ የጥምቀት በዓላችን፣ አብሮነታችን፣ እንግዳ አክባሪነታችን፣ ይሄ ጥቁር ነው ይሄ ነጭ ነው ብለን ዘር የሰውን ልጅ እማንለይ ኩሩ ህዝቦች ነን። በብዙ ነገር ከዓለም ህዝብ በጣም እንትን ይለናል እንበል። እኔና አንቺ ያው በውጭ ነው የምኖር ስላልሽኝ ነው። ማዕድ ይቀርባል፣ የምግብ ማዕድ ሲቀርብ በውጭ ዓለም ያለውና በእኛ በኢትዮጵያውያን ዘንድ ያለው እኛ ጋር ሲቀርብ ማዕድ በየእምነቱ ሙስሊሙ ቢስሚላሂ ረህማን ረሂም ብሎ ነው። ክርስቲያኑም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብሎ ነው ባርኮ ቆርሶ ለቤትለን አንድ ላይ በአንድ ሞሰብ እንኳን ከበን የምንበላው በዓለም ህዝቦች ዘንድ ለየት ያለ ኩሩ ታሪካችን ነው። ይሄ ሁሉ ነገር ሊከተብ ይገባዋል። ስለዚህ የጀመርሽውን ጽሁፍ ጻፊ። ምናልባት እኔም በግል እንደው በዚህ እድሜ ምን የገጠመ ነገር ምናምን የሚል ነገር ካለ እኔ ብቻ አይደለሁም፣ ብዙ ጀግና አባቶች አሉሽ እዚህ ትግል ውስጥ። እነሱንም በእህቴ አማካኝነት እያገኘሽ የምናግዝሽን እናግዝሻለን በሐሳብ ጥሩን ሐሳብ መጥፎውን አይደለም፣ ጥሩን የህይወታችንን ተሞክሮ እድሜያችንም ራሱ አንድ ዩኒቨርሲቲ ስለሆነ ስለዚህ አይዞሽ በርቺልኝ ነው የምለው። እግዚአብሔር ካንቺ ጋር ይሁን። ድሉ የኛ ነው። በርቺ እህቴ። አመሰግናለሁ። እርሱም ጋር እግዚአብሔር ይስጥዎት። ማርያም ተጠበቃችሁ። አመሰግናለሁ በጣም ታንክ ዩ። አሜን አሜን። ዲቪኒዬ አመሰግናለሁ። አባታችንም እንደዚሁ እናመሰግናለን። ጊዜዎትን በጣም እንትናል ነው ቦት አደከምነዎት። በጣም ትልቅ ይቅርታ ነው የምጠይቅ። እዚህም ታዳሚውም ደግሞ ይህን ያህል ሰዓት ታግሳችሁ ስለጠበቃችሁን ክብር ይገባችኋል። እናመሰግናለን እላለሁ። እውነት ባለሙሉ ከልቤ 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 ነው እናመሰግናለን። እና ማዕድ ያለው ምግብ ማለቱ ነው። ግራ እንዳይገባሽ እሺ ማይላፍ ሶሪ። እንግዲህ ይገባሻል ብዬ አስባለሁ። እንደውም ጠፍተሽ ብዬ ተጨነኩ ነበርና እውነት በውስጥ ልጻፍላት ወይስ ምን ላድርግ እያልኩ ነበረ። ስላየሽ ደስ ብሎኛል። ደግሞ ለተፈጠረው ክስተት ሶሪ 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 ነው የምለው ደጋግሜ። እሺ ወደ ሌሎች አልፋለሁ። ሶሪ ሁላችሁም ስለዋሸሁኝ አልነገርኳችሁም። ስዋሽ ነበረ ቁጭ ሌላ ሰው ነኝ ብዬ ደስ ስድብ ሰው እንደዛ ስድቡ ስበቃ ሁሉን ምናምን ሁሉ ደከመኝና